ተከሳሽ አቶ ሳሙኤል ተስፋዬ ተከሳሽ በ1996 ዓመተ ምህረት የወጣውን የወንጀል ህግ አንቀጽ 675 በመተላለፍ በተጭበረበረ ሰነድ ከመንግስት ባንክ 10 ሚሊዮን ብር አጭበርብረው ወስደዋል በሚል አቃቢ ህግ ክስ የመሰረተባቸው ሲሆን መልካም ረብ ወንድሜ ከየምር ሰማኛል እኔ ላንተ በየቀኑ ዋስ መሆንና ዋስ መፈለግ ነው ምርር ያለ የፈለገ በተሰከ ፖሊስ ጣቢያ ላይ ተሸናለ ታዲያ ምን ላድርግህ ማደሪያ ሳጣኩ ማደሪያ ሳጣ ፖሊስ ጣቢያ ላይ ሸናና እነሱ አሳደሩ የተለየ ባህሪ ነው ማይበት አወራሩ አነጋገሩ ሁሉ ነገሩ ተቀይሯል ከመቼው ገባ እንጃብቲ ይሶዬ እኔ ሆኖ ይችላልው አልሆንም ይችላልው ጫንዳስ ተፈጥሮ አላቀ ሳራ ከዚህ በፊት እኔን ይመስል ሰው እዚህ ቤት አይተሽ ታውቂያለሽ? ከምር ነው ሳሙኤል? ውጣ በእናት ሳሙኤል አልሞተ በህይወት አለ። ቾኩቬራ ልባይ ወጥ ባር መብራት ማጥፋ እኔማ ችግር የለም ማብራት ያላታችሁ አጥፉት የለ እኔ ቆንጆ